እዚህ ድረስ ካሜራ ተሸክሜ ከመጣሁ በኋላ ካሜራን አስገባን ብሎ አልተቀበለኝም። ለካ ማይክ የለኝም ማን እናቱ። ዋትስ ጉድ ኤቭሪባዲ፣ ሰላም እንዴት ናችሁ? ዛሬም እንደተለመደው ቀውጢና ባንግ በሆነ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንገኘው እንግዲህ የት ነበረ? ሳይንስና ምናምን ሙዚየም ነው። አሪፍ ይሄ 3D ነው 360 ነው 180 ዶም ሲኒማ ነው ዶርም ሲኒማ አለ ተብለን የመጣ ነው ጋይስ። በጣም አዘንኩ ዛሬ እዚህ ድረስ ካሜራ ተሸክሜ ከመጣሁ በኋላ ካሜራን አስገባን ብሎ አልተቀበለኝም። እንደውም ባናገኘው ሰውዬው ኧረ አልተመቸኝም ለመቅረጽ። ካሜራ አይገባም አለኝ። በቃ መሮኛል ጋይስ። እንግዲህ ግን ያበደ ቢልኝ ግን ያለው ምን አሬ ባለጌ ነው ረቂት ይልኛል። እና ጋይስ ቀውጢ የሆነ ቤንግ ነገር እንደሚሆን አልጠራጠርም። ይሄ ካሜራ አንግሉ ከተበለሻሸ ምናምን ጋይስ በስልክ ነው ምንም ማድረግ አይቻልም። እናቱ ጋይስ ካሜራ ሊበላይ ነው ዲቪዲ ሄዶ እና ስንት ሰዓት ነው የሚጀምረው ነው ያሉት? 11 ተኩል ነው ምናምን ነው የሚጀምረው ያሉት። አሁን ወደ 11 ሰዓት ሊሞላ ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ ጠብቁ። ቀውጢ እንደሚሆን ተስፋ እናደርጋለን። የከፈልነው የሲኒማው ነው። ኦኬ ሲኒማው ወርታች ነው። አይ ቲንክ ይሄ ነገር ነው ጋይስ፣ ይሄ ነው አይ ቲንክ አሪፍ ነገር ነው። እና ያው እንግዲህ ጋይስ በጣም ከባድ እየሆነብኝ ነው በስልክ መቅረጽ። በባኩ ነው እየቀረጽኩ ያለሁት። እዛ ጋር ቪዲዮ የተሰራ ነው ጋይስ። እኔ እኮ ስሙ የሌለብኝ ናምል ቪዲዮ ልክ መቅረጽ ሲጀምር ማለት ጀምራለሁ። እዳ ጋይስ በጣም ተረበሽኩ፣ ወላሂ ተረበሽኩ። ፎቶ ወዶ አረ ወይኔ ና ለተምኔ ለአንድ ፎቶ ለተምኔ ማለት ነው። እዚህ ቪዲዮውን ሳታቋርጠው ይሄ እንትን ይነካ እንጫ ቆይ ይቻላል። ለተምኔ ተነስተን ጨርሰናል። ከዛ ወይስ ካሜራው ነው ምንም ማድረግ አይቻልም። እና ግን ሲኒማው ግን ምን ይመስላል? ወደዚህ ነው ወደታችን ነው። ስንት ሰዓት ሆነ ጋይስ? ካሜራችንን ከተበላን ወላሂ አልፋተውም። ይኸው በቪዲዮ አለ። ስንሰጠው ግን ቪዲዮ የለም እኮ ስንሰጠው የለም ጋይስ። ዲጄን ተበለው ግን አሬ ይሰጠናል። አታውስዱ ነው ወላሂ አይገባም ብሎ ነው ስድበለስ ካልሰጠን ጋይስ ጫው በዚህ ንግባ። እንደዚህ እንዙር አይሻል? እና ጋይስ አሁን ያለነው የት ነው? 4 ኪሎ ከፍሬንድሺፕ ፓርክ ፊት ለፊት። ያው ፍሬንድሺፕ እዚህ ጋር ነው፣ ሳይንስ እና ምናምን ነው እዚህ ጋር። እና ደግሞ ጋይስ ይሄ ነገር ጸደይ ከሆነ ማለት ነው ሙዚየሙን አሁን የከፈልነው የሙዚየሙን ያካትት ነው። የሙዚየሙ ስንት ነው ያለው? 400 ለ2800 የሙዚየሙን 400 ነው ያለው። እኛ የከፈልነው የሲኒማ ነው። ለካ ማይክ የለኝም ማን ልጩ እኛ የከፈልነው የዚህ ነው። ይሄ ነገር ጸደይ ከሆነ የሲኒማውን ከፍለን ደግሞ ቀጣይ ቪዲዮዎች ላይ ከሁለት ቪዲዮ ከዚህ ለምን ይሄ ይመስለኛል መጨረሻ ላይ ፖስት ነው ማለት ሁለት ቪዲዮ ከኋላ አለ። ይሄ መጀመሪያ ላይ ከዚህ ቪዲዮ ቀጥሎ ነው አሪፍ ከሆነ ይሄ ነገር ጸደይ ከሆነ ከዚህ ቪዲዮ ቀጥሎ ፖስት አለ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ጋይስ። ሲኒማው ሲጀምር እንገናኛለን። ያው እንግዲህ ጋይስ ልንገባ ነበረ ዶም ቲያትር። ሰዓቱ ካልደረሰ አይቻልም አሉ። ስንት ሰዓት ነው? አንድ 20 ደቂቃ ምናምን ይቀራል። 20 ደቂቃ ሙሉ እንግዲህ ግቢውን መኳተናችን ነው ጋይስ። ይኸውላችሁ ግቢው ይሄው በዚህ በኩል ጸዳ ነው። አንተ እዚህ ጋር ደግሞ ያበደ ወንበር አለ። አንተ ስንት ሰው ያስቀምጣል? ያበደ ግቢ ነው። ከስንት ደቂቃ በኋላ ስንት ሰዓቱ ነው? አይ ቲንክ 10 ሰዓት 11 ሰዓት ይሞላል። 11 ሰዓት እና ስንት ጉዳይ ነው ያልከው? ስተነው ሁለታችን። አንተ 1 ደቂቃ ስታል እኔ 10 ደቂቃ ስታል አይደለም። ዞሮ አልተበላላንም። free Objects and ideas travel around the globe, maybe instantly or laboriously slowly. These massive shipping containers will make their way across thousands of miles of ocean. Nodes by network that defines much of modern life. But this world we have built exists within and alongside a more ancient, evolved
What the fuck? If we take time to look, to listen, we can begin to sense its allure. አንተ ቀና ብለህ ስትየው ነው ሴንስ ያለው ታውቃለህ? ቀና ብለህ ስትየው በጣም ስሜት አለው። We start to see ourselves as connected to a wider world, seemingly far removed but fundamentally familiar, as fundamental as finding food, especially nitrogen and phosphorus. To nourish themselves, these double spurs orchestrate a transaction that extends from the forest floor to its canopy. But they can't do this job on their own. Knitted through the tree roots and soil, fungi bind trees to the ground and to one another. We typically see only the fungal fruits that poke above the soil. Mushrooms. But a lot is happening under the surface. Let's dive below ground to take a closer look. Living fungal threads called hyphae connect the mushroom to an underground activity. Plants help maintain healthy soil, aerating dirt, circulating water, and moving nutrients around. Common moss plants dine on miniature worms called nematodes. Nematodes consume single-celled amoebas, far smaller than our eyes can see. Amoebas devour even tiny bacteria. And bacteria also need to eat. They feed on the remains of previous generations of forest dwellers. In nature, nothing is wasted. The fungal hyphae decompose matter too, and we can follow them toward the roots of the Douglas fir. We live in a connected world, inhabitants of a global ecosystem, an evolved network of species and environments. We have much to learn from these systems. Finding strength in diversity, proficiently recycling water and nutrients, powered only by the light of the sun. We must value our connections to others. ያው እንግዲህ ጋይስ እንዳያችሁት ነው። የሆነ አልገባኝም ሴንስ የሚሰጥ አይነት ነገር ግን ጸዴ የሆነ ነገር ያበደ ነው። አፎድ እንደዚህ ምናምን እና ጠጠር ያለ ነው። ሰምተህ በኋላ ዲፋይን ሲያደርግ በቀን 3 ነው የሚታየው አለ 8 ተኩል 11 ሰዓት ነው 9 ሰዓት ላይ ምናምን እና የአሁኑ 11 ተኩል ላይ ነው ያየነው የመጨረሻው መሰለኝ። ቀን አለ 9 ሰዓት አካባቢ አለ መሰለኝ። ግን ምንድነው ምንድን ብቻ ቤንግ ነው ያበደ እንደ ባዮሎጂ ትምህርት አይነት ነገር ነው። ኦኬ መሬት ውስጥ ገባን፣ አየር ላይ ወጣን፣ ሰረሰርን ምናምን በረበርን፣ ዛፍ ውስጥ ገባን እና በጣም ያስደስታል። ጋይስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዛ ጋር ደግሞ ሙሽሮች አሉ። ያበደ ነው ሙሽሮ ልቀጥል ነው አልቆ ልጠጣ ነው አላ ጋይስ በጣም ሻራቱ ሳይንስ ሙዚየም ካሜራችንን ባቀሙን ግን በጣም ጸደይ ነበር። ካሜራችንን እኔ ግን ሙዚየም ሆኖ እንዴ ነው ካሜራ ማይቻል ሙዚየም አይደለም የሰው ሊጎበኘው ነው የተከፈተው፣ ለኛ ነው የተከፈተው። ካሜራውን ጋር እናስገባ በጣም ቤንግ ነበረ እና የዛሬው ቪዲዮ ይሄን ይመስል ነበረ ጋይስ። ላይክ ሼር ሰብስክራይብ ያደርጋችሁ ቀጣይ ደግሞ ሙዚየም ውስጥ ምን እንዳለ ቼክ አውት እንድናደርግ ኮሜንት ብለው አሳውቁን። በጣም ያስደስታል። ይመቻችሁ እና ካሜራችንን ላኩ እስቲ 1060 ምናምን አካውንት ላስቀምጥ ጋይስ። እስቲ ኮሜንት ላይ ያሳውቁኝ። ኢትዮጵያ ላይ አይሰራም እንጂ እኮ ጋይስ በቪፒኤን ምናምን ስትጠቀሙ ሱፐር ታንክስ ምናምን የሚባል ነገር አለ። ኮንቴንት ክሬተር ለማገዝ ምናምን $5 ነው $1 ጀምሮ እና ጋይስ የቅድሞቹ ካፕሎች እስካሁን አልተነሱም። ወላሂ አልተነሱም። ስንገባ የነበሩ 11 ሰዓት ተኩል 10 ተኩል ነው 11 ተኩል ላይ ነበሩ እስካሁን አሉ። ብቻ ቤንግ ነው ውስጥ ገብተን እንደሰራላችሁ ፈልገው ከሆነ ኮሜንት ብለው ዳውን። የዛሬው ቪዲዮ ይመስል ነበረ። ካሜራችን ይመልስልናል አይመልስልንም? በር ላይ እስቲ አንተ ስማ አይመልሰውም ብለህ ታስበው እና እሱ ጋር ስንደርስ ቪዲዮ እናበራለን። አረግን ይቅርብን እዛም ይብራብና እና ያው ግቢው ይሄንን ይመስላል ጋይስ። ያበደ ነው እና ካሜራችንን ከተቀበልን በኋላ
እናሳያችኋለን። ውጪ ከወጣን በኋላ ላይክ ሼር ሰብስክራይብ እያደረጋችሁ የሜ